ንቃተ ህሊናና በጆን መካከል ብዙ ወራቶችን ሲጠበቅ የነበረው የኤምኤምኤ ፋይቲንግ በኢትዮጵያ ዘንድ ለመጀመሪያ ጊዜ የተካሄደው ትላንትና ነው። እጅግ በጣም የሚገርም ፋይት ነው የነበረው። ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች፣ እንግዲህ ለዚህ ፔጅ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንሁን። ይህ ቢላ ኢንተርቴይንመንት ነው። የሳይ እንግዲህ ለብዙ ወራቶችን ሲጠበቅ የነበረውን የኤምኤምኤ ፋይት በንቃተ ህሊናና በጆን ዳንኤል ሪንግ ውስጥ ከመግባታቸው በፊት ከፍተኛ የቃላትን ጦርነት ሲያካሂዱ ነበር። ሪንግ ውስጥ ከመግባቱ ንቃተ ህሊና ምን ይል ነበር የሚለውን ቪዲዮን አይተን እንመጣለን። ሼር አድርጉለት እንዳይዘናጋ እንደ ሌሎች ቲክቶከሮች ኮሜዲያን አይደለም ሪንግ ውስጥ የምጠብቀው። በጣም ህይወቱ ሙሉ ስፖርት ላይ ያሳለፈ ጠንካራ ወንድ ነው ሪንግ ውስጥ የሚገጥመው። ቢበረቢ ሬዲ። አብዛኞቻችሁ አውቃለሁ እሱ እንደሚያሸንፍ ምናምን እንደምትጠብቁ፣ ግን በጣም አዝናለሁ። ዱቄት ነው ማድረግላችሁ። ዱቄት ከሪንግ ውስጥ አጥንቱ ተሰብስቦ ነው የሚወጣው። አይም ቴሊንግ ዩ። እንግዲህ ቪዲዮውን እንዳያችሁት ነው። በጣም የሚገርም የራስ መተማመን ራሱ ላይ መስራቱ የሚያሳይ ቪዲዮ ነው። ጆን ደግሞ ሪንግ ውስጥ ከመግባቱ በፊት የተናገረው ቪዲዮ ደግሞ አለ። ፕላስ ከዚህ በፊት ያደረጋቸውን ፋይቶችን ምን ይመስሉ እንደነበር ደግሞ አጠር ያለች ቪዲዮ አለች። እሱን ደግሞ አይተን ከ3 ቀን በፊት ነው ለመጀመሪያ ጊዜ ልጁ ፒዛ ይበላው። ኤፕሪል 25 ላይ ለመጀመሪያ ጊዜ ፌንት ይበላል። He always tries to attack me በዚህ way ማለት ነው። Do something about it. What are you going to do about that? Is that the disrespecting you? I will smash your boy. I don't want to talk. Mate. Smash me. Smash me. It's right here in front of you. I'm right in front of you. Shut your bitch ass up. Hey, ቀጭኑ ተረጋጋ። ቀጭኑ ተረጋጋ። ያ አይ ሉክ ሶፍት። ለዛ ነው ይሄ ብዙ የክፍለ ሀገር ልጆች ምናምን ታያላችሁ ቪዲዮ ይሰራሉ ጆኒ ያለቅህ ምናምን ይላሉ። እና እነሱ ክፍለ ሀገር ስላደጉና ወይ ደግሞ በጣም ታፍ የሆነ ቻይልድ ስላሳለፉ they think that makes them tough። ግን ቴክኒክ ነው። ማንም ሰው ይታንደ ያው ቪዲዮውን እንዳያችሁት ነው። በእነዚህ ሁለቱ መካከል እጅግ በጣም ብዙ ሰዎችን ብራቸው ሲመድቡ ነበር። ከነሱ መካከል ጆን እና ላይፍ ኦፍ አቤል መድበዋል። እሱን አጠር የምትል ቪዲዮ አለች። ሳልሞ አይተን እንመጣለን። እስቲ ሚሊዮን ሰምተነው እንመለስ። ጆን ዳንኤል 1 ሚሊዮን ብር የሚመድብ ካለ ይንገረኝ ብሏል። ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ እንደሰማችሁት እንግዲህ ላይፍ ኦፍ አቤል የ1 ሚሊዮን ብር ውርድሩን ተቀብሎኛል። እንግዲህ ውድድሩና አዘጋጆችም እንሂድ ብለውኝ ነበር፣ ግን ከነሱ ጋር መደብ ጨዋታው ፌር ይሆናል ብዬ ስላላሰብኩኝ ከነሱ ጋር አልመደብኩኝም። ላይፍ ኦፍ አቤል ማረግ ይቻላል። እንግዲህ ቪዲዮውን እንዳያችሁት ነው። ሁለቱም ደግሞ ለብዙ ወራቶችን ሲጠበቅ የነበረውን ፋይት ሪንግ ውስጥ ደግሞ ምንድነው የገጠማቸው? ምንስ ተካሂዷል? እጅግ በጣም የሚገርም ፋይት ነው የነበረው። ቪዲዮውን ደግሞ አይተን እንመጣለን።
ያው ፋይቱን እንዳያችሁት ነው በጣም የሚደንቅ ነበር። ነገር ግን ብዙዎች ደግሞ እንደጠበቁት አይደለም። ቢያንስ ፋይቱ ለረዘም ላለ ቢያንስ እስከ 3ኛ ራውንድ ላይ ይሄዳል ተብሎ ይጠበቅ ነበር። ነገር ግን ከአንዳንዴ ነው ያለቀው። ሰው ጆኒ ላይ እጁ ላይ ከገባ ብዙ ጊዜ ያልቅላል። በቃ ቴክኒኮችን ካላወቅ በጣም ንቃተ ህሊና ደግሞ በእግርና የእጅ ፋይቲንግ ደግሞ በጣም ጎበዝ ነው። ስለዚህ ማስጠጋት ነው ያልነበረበት። ሰው አስጠጋውና ያው ጉድ ሆነ ማለት ነው። ጆኒ ደግሞ እንዳለው ነው እኔ ከራውንድ 1 አላሳልፈውም ከነጭራሱ ብሎ ነበር። በቃሉ መሰረት ያለውን ኤክስፒሪየንስ ተጠቅሞ ያለውን ብቃትና አቅም ተጠቅሞ ደግሞ ከአንዳንዴ ነው የጨረሰውና በጣም የሚገርም ደስ የሚል ፋይት ነበር። ከዚህ በላይ ይሄዳል ብሎ ይጠበቅ ነበር። ከአንዳንዴ ነው ያለቀው። የስዊት ቦክስ ባለቤት ጌች ደግሞ ፋይቱ ካለቀ በኋላ የተናገረው አለ። እሱ ደግሞ ቪዲዮውን ደግሞ አይተን እንመጣለን። ባይደዌ እኔ በተወሰነ መንገድ ይሄን ስፖርት በተወሰነ መንገድ ሞክሯለሁ። ቢያንስ ለስፓሪንግ አውቀዋለሁ። በጣም አደገኛ ስፖርት ነው። በጣም ልብ የሚጠይቅ ስፖርት ነው። በነገራችሁ ላይ በተለይ ስፖርት የሌላችሁ ሰዎች ካላችሁ ደፍሮ ፊት ለፊት በመግባቱ ፕራውድም እኛ ጋር ስዊት ቦክስ ይይዘዋል። አዝን አትሌት እኛ ጋር ነው የሚቆየው። ኢዘር ኮች ይሆናል ኦር እኛ ትሬን እናደርገዋለን። አክቹዋሊ ካምፕ ትልካቸዋለን ካናል አሁን ይኸውላችሁ ይሄን ውድድር ስናዘጋጅ እኔ ብዙ ማስተሮች አሉ። የታይኳንዶ ምናምን የውሹ ሰዎች እኔ ነኝ ማስተር ኮላውት ያደርጉት ጆን የሚገጥም አንድ ማስተር ነኝ። አሜን ከ35 በታች ማስተር የሚሉ ሰዎች ራሱ አላምን ማስተር ነኝ የሚል ሰው አለ። አገረ ሰላም እዚህ ጋር ደግሞ ማስተር አላምን። ያው ቪዲዮውን እንዳያችሁት ነው የሚገርም ቆይታ ነው የነበረው። እዚህ ላይ አንድ ነገር ሐሳብ የራሴ ማከል ፈልጋለሁ። ይሄንን የኤምኤምኤ ፋይቲንግ ኢትዮጵያ ዘንድ ለመጀመሪያ ጊዜ የተካሄደው ነገር ለቀጣይ ብዙ እድሎችን ያመጣል፣ ብዙ በሮችን ይከፍታል ብዬ አስባለሁ። ይሄንን ፋይቲንግ ደግሞ ለብዙ ሰዎችን ያነቃቃል። እንደ ስፖርትም ትኩረት ተሰጥቶት ደግሞ በብዙዎች ዘንድ ይለመዳልና ይወደዳል ብዬ አስባለሁ። እዚህ መሀል ላይ ብዙ ሰዎች ደግሞ ብራቸው የመደቡ ሰዎች አሉ። ስትመድቡ ማን ጋር መመደብ እንዳለባቸው ደግሞ እጅግ ማወቅ አለባቸው ማለት ነው። ማን ከማን ነው ፋይት የሚያደርገው፣ የሱ ኳሊቲ ምንድነው፣ የዛኛው ኳሊቲስ ምንድነው፣ የዛኛው ድክመት ምንድነው የሚለው ደግሞ በደንብ ማወቅ ያለባችሁ ጉዳይ ነው ያስባል። ግን ያም ሆነ ይህ በጣም ደስ የሚል ነገር ነው። ደስ ይላል። በጣም አሪፍ ነው የነበረው። በመሃል አንዳንድ ግጭቶችን ቢኖሩ በጣም ጸዴ ፕሮግራም ነበር። ለቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሰንበቱ።